ሰላም ዲናችሁ ሰላም ነኝ የልዩ ፍላጎት ባለሙያ። እስኪ ዛሬ ደግሞ በኦቲዝም ጥላ ስር ያሉ ወላጆች እንዴት ልታግዙ እንደምትችሉ ለማንሳት ነው ሞክሬ። የመጀመሪያው ፐብሊክ ሰርቪስ ላይ ነው። ፐብሊክ ሰርቪስ ላይ ትምህርት ቤት፣ ቤተክርስቲያን፣ መስጊድ፣ ቸርቾች ላይ እንዲሁም የተለያዩ ቦታዎች ላይ ትራንስፖርቴሽን ላይ የልዩ ፍላጎት ያላቸው ወላጆች በጣም ሲቸገሩ እናያለን። ያ ደግሞ ምንድነው ከማህበረሰቡ የግንዛቤ ጥረት ነው። ምክንያቱም አንድ ቦታ ላይ ለምሳሌ ታክሲ ላይ አንድ ልጅ ዲስትራክት ሊያደርግ ይችላል፣ ሊረብሽ ይችላል፣ የተለያየ ድምጽ ሊያወጣ ይችላል። በዛ ጊዜ እዛ ያለው ማህበረሰብ የሚያሰጠው ሪያክሽን ለወላጅ በጣም ቻሌንጅ እየሆነ ነው አሁን ላይ ከረንትሊ። ሌላው ቤተክርስቲያኖች ላይ፣ ቸርች ላይ ወይም ሬስቶራንቶች ላይ የተለያዩ ቦታዎች ላይ ልጆች ድምጽ ሊያወጡ ይችላሉ፣ ሊረብሹ ይችላሉ፣ ሊነሱ ሊጫወቱ የተለያዩ ባህሪዎችን ሊያሳዩ ይችላል። በዛ ጊዜ ከቻለን ማገዝ ነው። እንዴት እናግዛችሁ ብሎ ማገዝ ነው እንጂ አላስፈላጊ ምልልሶች፣ አላስፈላጊ ኮሜንቶች አያስፈልጉም። ልጁ ስርዓት ስለሌለው ስርዓት ስላላስተማሩት ነው አርፈ ተቀመጥ በይው አትገርፊውም እንዲያትዩ ምናምን ብላችሁ ዝም ብላችሁ ኮሜንት ትሰጣላችሁ። እረዳለሁ ስለማታውቁ ሊሆን ይችላል። ብታውቁ ምናልባት እንደዚህ አይነት ኮሜንት ላሰጡ ትችላላችሁ። ግን በተቻለ አቅም ካላወቃችሁ ዝም ማለት ነው። ካወቃችሁ ደግሞ ማገዝ የምትችሉ ከሆነ ማገዝ ነው። ሌላው ደግሞ ትምህርት ቤቶች ላይም ጋፕ ይታያል። ስፔሻሊ አንዳንድ ወላጆች ልጄ ከእንደዚህ ተማሪ ጋር እንዲቀመጥ አልፈልግም ብሎ ቃል በቃል ይናገራል። ልጁ አቢዩዝ እያደረገው አይደለም፣ እየጎዱ አይደለም። ነገር ግን ያ ኬዝ ብቻ ስላለበት በዛ ዲያግኖስ ስለተደረገ ብቻ ልጄ ከሱ ጋር እንዲቀመጥ አልፈልግም ምናምን የሚሉ አንዳንድ ወላጆች አሉ። ሁሉም ማለት አይደለም። በጣም ብዙ የሚረዱ በጣም ሳፖርቲቭ ወላጆች እንዳሉ አልፎ አልፎ ግን እንደዚህ አይነት ነገሮች ይታያሉ። ያ ግን ምንድነው አንደኛ ለእናንተም ልጆች ጥሩ አይደለም። ከዚህ እድሜያቸው ጀምሮ ሰዎችን ማገዝ መርዳት ካልተማሩ ነገ አድገው ያንን ባህሪ ዲቨሎፕ ሊያደርጉት ስለማይችሉ ሰው ለወላጅም በጣም የሚጎዳ ነገር ነው። ሌላው ሶሻል ሚዲያ ላይ ይሄ ሶሻል ስታንዳርድ የሆኑ ነገሮች ቪዲዮዎች ፖስት ሲደረጉ ኦቲስቲክ ነህ እንዴ ኦቲዝም ነህ እንዴ ኮሜንት ሴክሽን ላይ ብትገቡ ይሄ ልጅ የሆነ ንቅል ነው መሰል ኦቲስቲክ ነው መሰል ምናምን የሚሉ ኮሜንቶችን የምትሰጡ በጣም ብዙ ሰዎች አላችሁ። ባይዘው ኦቲስቲክ ልጆች ምን እንደሆኑ ወይም ኦቲስቲክ ይመስላል ብላችሁ አንዳንዴ ኮሜንት ትሰጣላችሁ። ኦቲስቲክ ልጅ ይህንን ይመስላል የሚባል መልክ የለውም ሲጀመር። በጣም ዛያር ስማርት፣ በጣም ዛያር ቢዩቲፉል፣ በጣም ቆንጆ ናቸው፣ በጣም ስማርት ናቸው፣ በጣም ጎበዝ ናቸው፣ ኤክሰለንት ናቸው። ግን እናንተ ካለማወቅ አንፃር ዛጋ የምትጽፉትን ኮሜንት ብዙ ወላጅ ያየዋል። ብዙ ወላጅን በጣም ልብ ይሰብራል። ብዙ ጠንካራ ወላጆች ቢኖሩ ወላጅ እንደ ወላጅ ሴንሲቲቭ ፓርት አለው። ሲጀመር ኦቲስቲክ ልጅ ይህን ይመስላል የሚባል መልክ የለውም። ሲቀጥል በጣም ጎበዞች፣ በጣም ኤክሰለንቶች ናቸው። እኔና እናንተ ማንሰራውን ነገሮች እነሱ ዊዝን ሚኒት ሲሰሩ ታያላችሁ። በጣም ጊፍትድ ናቸው። ስለዚህ ሶሻል ሚዲያ ላይ የምትሰጡትን ኮሜንት የአንድ እናት የአንድን ወላጅ ልብ ሊሰብር ይችላል፣ ሊያሳዝን ይችላል። ስለዚህ በጣም ልትጠነቀቁ ይገባል ብዬ አስባለሁ። እነዚህ ነገሮች ላይ ብትጠነቀቁ የልዩ ፍላጎት ያላችሁን ወላጆች እንዲሁም ቤተሰቦች ሳፖርት አደረጋችሁ ማለት ነው። ለዛሬ ይህንን ይመስላል። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ማስቀመጥ ይችላል። መልካም ቀን።